ኳስ ተጫዋቾች በሜዳ ላይ እነዚህ ነገሮች ካደረጉ በእርግጠኝነት ጉዳት ሊያጋጥማቸው ይችላል። እነዚህም አንደኛው ፑል ቴክኒክ የምንላቸው ናቸው። ለምሳሌ ሜዳ ላይ ኳስ ለመቀበል ሲሞክሩ ፕሮፐር ያልሆነ አገባብ ሲገቡ ወይም ደግሞ ኳስ ለመቀማት በሚያደርጉበት ጥረት ትክክለኛ ያልሆነ ከሆነ፣ ከዛ ደግሞ ኳስ ለመንጠቅ ዘለው ሲመለሱ በትክክል ካረገጡ የጉልበትና የቁርጭምጭሚት ጉዳት ሊያጋጥማቸው ይችላል። ከዛ በዘለለ ደግሞ ለምሳሌ ፕሮፐር የሆነ ሰውነታቸውን ማሟሟቅና ማቀዝቀዝ ካላደረጉ ይሄ ጉዳት የሚያጋልጣቸው ነገር ነው። ምክንያቱም የጡንቻውን ፍሌክሲቢሊቲ ስለሚያሳጣው ማለት ነው። ከዛ በተጨማሪ ደግሞ ወይዘሩን ያማከልና የሚጫወቱበትን ሜዳ ያማከለ አጫዋት መጫወት ይኖርባቸዋል። ለምሳሌ ቀዝቃዛ ወይዘር ላይ ወይም ደግሞ ጭቃማ በሆነ ሜዳ ላይ መጫወት በጣም ስሊፐሪ ስለሆነ ወይም ደግሞ የሚያዳልጥ ስለሆነ ፕሮፐር የሆነ ጫማ መጫመት ይኖርባቸዋል። ከዛ በተጨማሪ ደግሞ እንዳይወድቁ ቴኬር ማድረግ አለባቸው ማለት ነው። ከዛ በተጨማሪ ደግሞ ሌላ ለምሳሌ ፍራስትሬሽን አንዳንድ ጊዜ በተለይ ጎል ከገባ በኋላ ፍራስትሬት ያደርጋሉ ወይም ደግሞ ይደናገጣሉና እነዚህ ሜንታሊ ሬዲ አለመሆን ጉዳት በጣም ያጋልጣል። ከዛ በተጨማሪ ደግሞ ለምሳሌ ፎከስ አለማድረግ፣ ኦቨርሄድ የሆኑ ኳሶች ሲመጡ ለምሳሌ ኳሱን ብቻ ያዩትና ከጎናቸው ያለውን ኦፖነንት ወይም ደግሞ ሌላ ተጫዋች አይመለከቱትም። ስለዚህ ያኛው ደግሞ ኳስ ለመቀማት በሚያደርገው ጊዜ አደጋዎች ሊከሰቱ ይችላሉ። ስለዚህ ዙሪያችንን በደንብ ማየት ማስተዋል አስፈላጊ ነው ማለት ነው። ከዛ ውጪ ደግሞ አግሬሲቭ የሆኑ አጨዋወት ስታይሎችን መቀነስ ወይም ለምሳሌ በጣም ከፍተኛ የሆነ ኢፈርት ተጠቅሞ ለመንጠቅ ኳስ አለመሞከር፣ ኳስ ለመንጠቅም በሚሞክሩበት ጊዜ ፕሮፐርሊ መንጠቅ፣ እነዚህ አይነት ነገሮች ጉዳትን ለማስቀረት በጣም ትልቁ ሚና ይጫወታሉ። ስለዚህ ስፖርታዊ ጉዳቶች ላይ ግን እነዚህ ነገሮች ፕሪቨንት አድርገው ወይም ትክክል ተጫውተው ጉዳት ግን ካጋጠመ የፊዚዮቴራፒ ምርመራና ሕክምና ማድረግ መፍትሄ ይሰጣል። ኤልሳቤት ካሳይ ነበር ከዛይነት ፊዚዮቴራፒ ሕክምና ክሊኒክ የፊዚዮቴራፒ ባለሙያ።